ትማሪያለሽ? አልማርም። ለምን? ተኩሶን እኔ እናቴ ትፈራለች። ጸጉርሽ ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንድ ጊዜ ይገጥማል። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል? ምን ይባላል? ወንድም ማለት ወንድም ነው እንጂ ደግሞ ምን ይባላል? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩሶ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? ደብሲ ሞተላ ደብሲ አከላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መቅደስ ሊሞቱ ነው እንጂ ማለት እነ መቅደስ እነማን ናቸው? እህቶች ታላላቆችሽ? ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? ሲገለል ሰው ደቤ ብሎ የሚሞት እሱ ሰማ በቃ አከላቷን የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው። ሰው ካልመታ ጥይት ምን እንደሚለው? ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ? እኔም ማቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ እና እንዴ ብታውቃ ቀደም ፍራሽ እንደዛ ነበረ ብንጫወት። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም